Arruba Anohoba Jaluria Sakumba. በጠላቶች ለሰይፍ ይሰካ አሜን አሩባ አንሆባ ጃሉሪያ ሳኩምባ ያንተ ችግር አሁን አንድ ነው አሁን ሚነቀለው የፋይናንሻል ቀንበር ነው ሁሉ ምስጥራት አይቴ የፋይናንሻል ምስጥራት ነው ግራ የገባው ልክ ነው ሁሉ ምስጥራት አይታል መላእክም ዘላለምንና ሕይወት የሚቆጣጠረውን የትንሣኤውን ንጉስንም አይታል ሁሉንም አሁን ግራ የገባ ፋይናንሻል ችግር ነው በቃ ይኸውልህ ምንም አታመጣም ይሄን ነብይ ከምትቀወም ድንጋይ የጫና ሲኖፊት ቀድመ ሄደ ብትጨፈለቅ ይሻላል ምቀለው እሱ ነው ዓለም ሁሉ ብንጫጫ ቢቃወመው ምን ቢል ለዘመናት እኔን በሱ ላይ ዝናብ ቢያወርዱም ለእኔ ግን ድንቅዬ ነብይ ነው አረ መንፈስ ቅዱስ ይወደሃል እስኪ ወደ ዛይድ አሩባ አንሆባ ምን አለ አሩባ በለው ይለኛል ሊሳኑን በለው አሩባ አንሆባ ጃሉሪያ ሳኩምባ በጠላቶች ለሰይፍ ይሰካ አሜን በእኔና በአንተ ላይ በጉባኤው ላይ አምኖ በሚቀበል ሁሉ ላይ ተጨማሪ ቅባት ይሰካካሉ አሩባ አንሆባ ጃሉሪያ ሳኩምባ አረ ሚራንዛ እኔ ምለ አቤት አሁን አዎ የሚጸልልልህ ማለት ነው እሺ በቃ ይኸው አሁን ስማ ዋና ላይ ጸልያለሁ አሁን እሺ አባቴ ይኸው ስማ አሁን ላንተ የሚያስፈልገው አንድ ነገር ነው እሺ ይኸው አንድ ነገር ብቻ ነው የሚያስፈልገው ይሁንልኝ በኢየሱስ ደም ኃይል ሌላ ነገር አያስፈልግም እሺ እስከ ዛሬ ድረስ ነገሮቹ እየሄድክ ወደ ኋላም የሚያመልስ እየሮጥክ እግር የሚይዝ እያሰብክ ስኬተማ ቦታ እንዳይደርስ የሚያረግ አሁን ዛሬ እኮ ካስሩ ሊበጠስ ነው አሜን የሆነ ዛሬ አሮጌ ማሰሮን ሰብረዋል አሜን ኢየሱስ ደም ኃይል ኤው እግዚአብሔር ኢንተርናሽናል ዓለም ሁሉ በር አሳይቷል አው ልክ ነው ኢንተርናሽናል አገልጋይ ነህ ልክ ነው እግዚአብሔር ቻይና ከገባ ቻይነኛ ነው የሚያወራ ነጭ ከገባ እንግሊዝኛ ነው የሚያወራ ልክ ነው የተባልኩት ነው ስካን የማድረግ መንፈስ አለ የሰው ላንጉጅ ስካን ለማድረግ ሐቂም አለው እሱ አይደለም ችግሩ ያንተ ችግር አሁን አንድ ነው መንፈሳዊ ችግር የለም ጸሎት ችግር የለም የለብኝም የእምነት ችግር የለም ፉል ኦፍ የቅባት ችግር የለም አዎ አሁን ሚነቀለው የፋይናንሻል ቀንበር ነው ሁሉ ምስጥራት አይቴ የፋይናንሻል ምስጥራት ነው ግራ የገባው ልክ ነው ሁሉ ምስጥራት አይታል እውነት ነው ሁሉ ጋር ደርሳል መላእክም ዘላለምንና ሕይወት የሚቆጣጠረውን የትንሣኤውን ንጉስንም አይታል ሁሉንም አሁን ግራ የገባ ፋይናንሻል ችግር ነው በቃ እሷናይ አንተ ላይ ጀርባ ላይ እንደ ጠባሳ የሚያየው ልክ ነው ዛሬ ያቺ ጠባሳ ነቅለዋል የሆነ ጠባሳ ከህይወታችሁ ሰብረዋል የሆነ ጠባሳ ነቅለዋል የሆነ ጠባሳ ሰብረዋል የሆነ እርግማን ሰብረዋል አሜን ኢየሱስ ሰዎች ያንተ ሁሉ ነገር እግዚአብሔር ያወራል ስለ ኢኮኖሚ ግን አያወራም አንተው ትልቁ ችግር ትልቁ ጥያቄ እግዚአብሔር ዓለም አቀፍ ሐዋርያ እንደሆንክ ይነግራል
ዓለም አቀፍ አፖስትል ቢኖር ላንተ ነው፣ ቢሞት ላንተ ነው። የሰማችሁ ነው። የአፍ ቃል በእኔ ሊጸና ግድ ነው። የተወራረድኩብህ ናዝሬቱ ኢየሱስ እና ሁለተኛው ዲስፎር አፖስትል ኢንተርናሽናል ሐዋርያ እንደሆንክ ዓለም አቀፍ ሐዋርያ እንደሆንክ እግዚአብሔር ባንተም ይነግራል፣ በሌላ ሰንበድም ይነግራል፣ በሚጸልይበት ይነግራል። ዩ ኢንተርናሽናል አፖስትል ነው አንተ ኢንተርናሽናል ሐዋርያ። ቄስ በልና ሰርካ እንኳን ከመሄዳቸው በፊት አንድ ሴት ብቻ ይቀራል። እሷን ቀብተው ከዛ 4 ወር ጊዜ ነው የቀረውት። የሆነ መጽሐፍ ላይ ፈርመው ወደ ጌታ ሊሄዱ ነው ብያለሁ። በዛው ሰዓት ነው የሄዱት። ከዛ በኋላ ሙሉ የወይራ ጠርሙዝ አምጥተው አንተ የእግዚአብሔር ሐዋርያ ነህ፣ 61 ዓመት ሙሉ ያገለገልኩትን የቅባት ጉልበት ባንተ ናት ላፍስሻለሁ ብሎ በባለቤቴና በእኔ ላፍሰው ነው የሄዱ። ኦኬ አሁን ችግሩ ምንድነው? አንተ አሁን ትልቁ ዳንጀረስ አደጋ የተባለው አንተ ጀርባ ላይ ያየው ጠባሳ ፌላሪቲ ነው። ልክ ነው። የኢኮኖሚ ማስበር አልቻልክም። አዎ ልክ ነው። ሁሉ ነገር ሰብረ፣ ልክ ነው። ሁሉ ነገር ሰብረ፣ ኢኮኖሚ ጋር ችግር አለ። ልክ ነው። አሁን የትም ቦታ ተነስተህ ማሄድ ትችላለህ። ፋይናንሻል ቻሌንጅ ልክ ነው። ኢቭን የተከልኳቸውን ቸርቾች ከ80 በላይ ቤተሰብ ቸርች አሳልፌ ለሌላ ሰጥቻለሁ። ምክንያቱም የሚያስቀምጣቸው አገልጋዮች በትክክል ደሞዝ መክፈል ስለማልችል እየጣሉ ይሄዳሉ። ትንሽ ያስተምራል ያልኩትን ከአጋንንት ከምን ነፃ ያወጡትን እያሳለፍኩ ለሌላ ነው የምሰጥ። አሁን እንኳን ሙስሊም ኢቫንጀሊስት ሶማሌ ወደ ተለያየ ሀገር ጫካውን ሲዞር እንዲሁ በገንዘብ እጥሮት ምታት አገልጋዮች ከእኔ ይሸሻሉ። አዎ ይሄ ምስጢራት የገባ ነው የሚያየው። እኔ አሁን ዛሬ ካንተ ላይ የሚሰብረው ማለት ነው። ካንተ ላይ ነገር ሰብራለሁ ዛሬ ቀጥታ ስርጭት። ይሄ ገንጩር ነው። yes እግዚአብሔር ይሄ እርግማን ከህይወቴ ላይ ይሰብራል። አሜን። ኢየሱስ ደም ኃይል ይሄ ከርስ ነው። he is not blessing። አገልጋይ ብዙ ዓመት አገልግለ ኢኮኖሚ ችግር ካለ ሰይጣን አስጮይ ድግንት አስወጥተ ሉሲፈር አንጫጭተ ያላመኑ እንዲያምኑ አድርገ እግዚአብሔር ማቁ እንዳቁ አድርገ ያንተ ኪስ ግን ባዶ ነው። በቃ ዛሬ ከዚህ መንፈስ ትገላግላለህ። አሜን። ኢየሱስ ደም ኃይል አሜን። እግዚአብሔር እጅ ላይ ማድ ያስቀምጣል። አሜን። ኢየሱስ የቃል ማድ ያስቀምጣል። አሜን። የበረከት ማድ ያስቀምጣል። አሜን። አሁን እግዚአብሔር እንደዚህ ይላል፣ የሆነ ቦታ ስፖንሰር ሆነ ታገለግላለህ። አሜን። የሚያስፈልገው ስፒከር፣ የሚያስፈልገው ወንበር፣ የሚያስፈልገው ነገር ሁሉ ሞልተ ታገለግላለህ። ሰጥተህ ትሄዳለህ። አሜን። ዩ ጊቨር አሜን። አሁንና ወደዚህ የስጦታና የበረከት መንፈስ ነው ላንተ የሚያስፈልጉ ሌላ ነገር ምንም። ሸኩባ አሁን ዛሬ ነው ና ወደዚህ እዙ ተንበርክክና ዘይት አምጡልኝ። በቃ አሁን አንተ ይሄ ድህነቱ ባዶነቱ ግን አምናል። ዩ ቢሊቭ አውቃል። yes በደም አውቃል። ስንት ዓመት ነው ያገለገለ አጠቃላይ? አረ በጣም ረጅም ዘመን ነው። አጠቃላይ ራሴን ከሰጠው እንግዲህ ወደ 17 ዓመት ነው። ኦኬ አረብ ሀገር ጀምሮ 17 ዓመት። እኔ አረብኛ ሰባኪ ነኝ። አሁን ላንተ የሚያስፈልገው ተቀለ ብር ነው። ብር ብቻ ነው፣ ሌላ ምንም አይደለም። በቃ አሁንም አልኩ ምንም አሁን ብር ያስፈልጋል። ብር ነው በቃ። እስኪ አንዴ ብር ብሎ በዘወይ ብር የሚመጣም እኮ በቅባት ነው። አዎ ልክ ነው። በዘወይ ሁሉ ነገር በስፒሪቹዋል ስለሆነ አኖይንቲንግ የሚያመጣ ብር የሚያመጣ ምን የሚያመጣ ሁሉ ቅባት ውስጥ ነው ያለውና ልክ ነው። ልክ ነው። አሁን ሰው አጋንንት አስወጣው፣ ወንጌልን ሰበከ፣ አረቦችም ይሁን ሌላ ዓለም ይሁን ኤልዌስ ሁሉ ኢን ወርልድ ዋይድ ሄዶ ፕሪች አደረገው። በይ ኢኮኖሚ ችግር ካለ ግን ፈተና አለበት ማለት ነው። ከባድ ፈተና። ኢኮኖሚ ደግሞ የሚሰብረው ኢኮኖሚ ሰባሪ ጋር ካይርክ yes ትክክለኛ ቦታ ነው መጣው። ትክክለኛ ቦታ ላይ ነው ያለው። ትንቢት ላንተ አይነግርም። yes ትንቢት አልነገረው። እኔ አሁን እንደዚህ ትሆናለህ እንደዚህ ትሆናለህ ትንቢት አልነገረው። ኢኮኖሚ ከሰበርኩ በኋላ yes ሁለተኛ ሴት መጣ የተነባሉ። አሜን
ለአሁኑ ትንቢት አያስፈልግም። አሜን። በድምፅ ታውቃለህ ማን እንደሆንክ ራስህ ታውቃለህ። ማንም በድምፅ ታውቃለህ። አሁን ዝነጥ ብለህ በዛው በስመ አንተ አሁን አንተ ፊዚካል አይታለህ ራስህ ፊዚካል ይሄ ፊዚካል የዛሬ 20 ዓመትም እንደዚህ ነው። ልክ ነው። ሌሎቹ ጥቁሩ ጸጉር ነጭ ሲሆን ያንተ እንደዚህ ነው የሚቀጥለው። ኢምንኝ አሜን። አምና አሁን አንተ ጸጉር ነጭ ነው መካከለኛ ነው። አዎ ሌሎቹ ጥቁር ብላኩ ወደ ሺበት ሲቀጥል እንደው ምን የምትቀጥለው? እኔ እንዲሁ ነው የሚቀጥለው። ቅድም እኮ እንደ እንቁላል እየመሰልኩ ነው ዘመን የሚጨርሰው። እንቁላል አምጣ። አሜን አሜን አሜን። ዚም ላይ ይደረግ በኢየሱስ አፍግበት። አሜን። አዎ ለጸለይ በጌታ በኢየሱስ ስም የፋይናንስ ዓለም ከፈትኩት። አሜን። የፋይናንስ ዓለም ከፈትኩት። አሜን። ኢየሱስ የፋይናንስ ዓለም ከፈትኩት። አሜን። የበረከት በር ከፈትኩት። አሜን። የበረከት በር ከፈትኩት። አሜን። በኢየሱስ ስም ተፈጸመ። አሜን። ተባረክ። አሁን በረከቱ ከፍቼዋለሁ። ቃሉም ተናገር። እዚህ ላይ ተናገር እስኪ። በረከቱ ከፍቼዋለሁ። ሌላ ስላለብኝ ተናገር። ይናገር በለው።